ወንጌል ይበራላቸው ሰዎች ሞቶ መቃብር ሲገባ እንደዚህ ብለው ጠሩት፣ ጌታዬን አይተኸዋል ብለው ጠሩት። አደባባይ ላይ እርቃኑን ተሰቅሎ አልበቃ ብሎት ሞቶ የተቀበረውን ጠጋ ብለው ጌታዬን አሉ። ተዋርዶ የሞተው ጌታዋ ነበር፣ መቃብር ውስጥም ሆኖ ጌታዋ ነው። አላፈረብኝም አላፍርበትም አለች ማርያም። ጌታዬ ስቲል ሂዝ ማይ ሎርድ፣ ጌታዬን አይተኸዋል አንተን የወሰድክብኝ አለች። ለካ ራሱ ነው። ለካ ያ የተሰቃየ እርቃኑን መስቀል ላይ እያጣጣረ የሞተው ኢየሱስ ለካ ተነስቶ ነው። አላወቀች። በጣም ተወደው ስለነበር መጀመሪያ የተገለጠው ለሷ ነው፣ ለጴጥሮስ አይደለም፣ ለሐዋርያቱ አይደለም፣ ለምትወደው ነው የተገለጠው። ዞራልና ማርያም አላት። ሁሌ ላለው እኔ የጠራኝ ነው የሚመስለኝ። ኢየሱስ ከሞት ተነስቶ አጠገብ ቆሞ በስም ቢጠራ ማርያም አላት። እንትን መስሏታል፣ አትክልት ጠባቂ መስሏት ነበር፣ የሚያጸዳ መስሏት ነው ጌታዬን አይተዋል ያለችው። ማርያም ሲላት ረቡኒ አለችው። መምህሬ፣ የሕይወት ያስተማሪ ነህ መሬ ብላ ልታቀፈው ለምዳለች። እግሩ ስር ሽቶ መድፋት መነካካት ልትጠጋው ስትል እንዳትነኪኝ አላት። የከበረው ክርስቶስ ሂጂና ለወንድሞቼ ንገሪያቸው፣ የአደባባይ ተዋርዶ የተሰቀለው መሲያችሁ ተነስቷል በያቸው። እግዚአብሔር ያሳይ ማርያም እንዴት እንደምትሮጥ እግሯ እስኪሰበር ነው የምትሮጠው። ትዝ አይላትም። ሽቶ ይዛ ነው እኮ የመጣችው ልትቀባው። ሽቶዋን ጥላ የሚበልጥ መልእክት አግኝታለች። እግዚአብሔር በክርስቶስ ኢየሱስ ደጋግሞ ያሸንፈን። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጥ፣ እንደገና የልጅነት ፍቅር ይቀስቅስብን። አያችሁ እኔ ሁሌ እላለሁ ኢንካውንተር አለኝ። እኔ በግሌ የተነካውበት ቀን አለ አውቀዋለሁ። ያን ቀን ሳስብ እስክሞት እሰብካለሁ እላለሁ። ስንበረከክ አቅም የሚሆነኝ ያ ቀን ነው። ለማገልገል ኢነርጂ የሚሰጠኝ በዛ ፍቅር የነካኝ የሆነ ዕለት አለኝ። እኔ ጋር እንደነካኝ አላውቀውም፣ እንደነካኝ ነው የማውቀው። መንፈሳዊነት እኮ እሱ የተገጣጠመ ነገር መድገም አይደለም። መንፈሳዊነት ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት። ከተማውም አገሩም ዓለሙም ሆነ እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው። ይንካን፣ ያንን ፍቅር እንደገና ይቆስቁሰው። ወደ ቤታችን ስንገባ ወደ መጸለዩ ወደ ማንበቡ መንገድ ላይ የሄደ ሰው ኢየሱስ ናፈቀኝ ሲል እንደምትወዱት እስኪያስታውቅባችሁ ድረስ ያያችሁ በሙሉ አይቷችሁ ኢየሱስን ትወደዋለች እስኪላችሁ ያያችሁ መደበቅ እስከማትችሉ ድረስ መሰብሰብ እስከማትችሉ ድረስ ይሄ ፍቅር እያሸነፈ ይውጣ።